ክቡራትና ክቡራን አዋሬ ተረክን ሰብስክራይብ በማድረግ ላይክ በማድረግ ለሌሎች በማጋራት ቤተሰብ ይሁኑ። የተመረጡ ትረካዎችን በሳምንት 3 ቀናት ማለትም ማክሰኞ፣ ሐሙስ፣ ቅዳሜ ወደ እናንተ እናደርስበታለን። አብራችሁን ቆዩ። አንድ ለእናቱ ታሪካዊ ልቦለድ ክፍል 17 ትረካ። አንዳንድ ሰዎች ለደግ ነገር ሲደክሙ ኑረው በመጨረሻው ደጉን የማይታይ ነገር ሲከታተሉ ይሞታሉ። አንዳንዶቹ ደግሞ ክፉ ነገር ሲከታተሉ ኑረው በመጨረሻው ደግ ነገር ሲሰሩ ይሞታሉ። የታደሉት ጥቂቶች ብቻ ናቸው። በሕይወታቸው ዘመን ሁሉ ደግ ነገርን ሲከታተሉ ኑረው በደግነት የሚሞቱ። ፔሪክሊስ የተባለው ታላቁ የአቴናውያን መሪ በሞት አፋፍ ላይ በሆነበት ጊዜ ብዙ አቴናውያን በሕይወት የነበሩ ወዳጆች በአልጋው አካባቢ ተሰብስበው በሕይወቱ ዘመን የፈጸማቸውን ልዩና ከፍተኛ የሆኑ ጉዳዮችን ሲዘረዝሩ ምን ያህል ሥልጣን እንደነበረው፣ የጦር አዛዥ በነበረበት ጊዜ ምን ያህል ድሎች እንዳስገኘ፣ ለአቴንስ ክብር ከ9 ያላነሱ መታሰቢያዎች እንዲቋቋሙ እንዳደረገ የማይሰማ መስሏቸው በማድረግ ሲናገሩ፣ እሱ ግን ንግግራቸውን በሙሉ ስለሰማ ምንም እንኳን ድል ድርሻዋን እየሠራች የተፈጸሙ ቢሆኑ፣ ምንም እንኳን እነዚህን የመሰሉ ሥራዎች በሌሎች የጦር መሪዎች የተሠሩ ቢሆኑ፣ እነዚህን ጉዳዮች የኔ መመስገኛ አድርጋችሁ ስትናገሩ በእኔ ምክንያት አንድም አቴናዊ እንዲያለቅስ አድርጌ የማላውቅበትን በእኔ የተፈጥሮ ባሕሪ ውስጥ ከፍተኝነት ያለውን ታላቅ ነገር ሳታስታውሱ በማለፋችሁ ተገርሜያለሁ ብሏል። ትልቁ ነገር ተዚህ ላይ ነው። ደጃዝማች ማሩ በሕይወት ዘመናቸው ውስጥ ሃይማኖትን ካልሆነ በቀር ሰውን የሚመለከት ከፍተኛ ቁም ነገር ታይቶባቸው አይታወቅም ነበር። በመጨረሻው ጊዜ ግን የሚወዱት መድኃኔዓለም ራሱ እንዳደረገው ለሕዝባቸው ሲሉ ሕይወታቸውን እንዲሰዉ አደረጋቸው። በግዛታቸው ውስጥ ያን የመሰለ ጭካኔ ተሰርቶ ካዩ ወዲያ የመንገስ ግዛት የማስፋፋት ምኞታቸውን ሁሉ ሞተ። ሲዘምቱም ይህ ምኞት በልባቸው ውስጥ አልነበረም። በልባቸው ውስጥ የነበሩት የተቃጠሉትና የተበዘበዙት የደንቢያ ቤተ ክርስቲያኖች፣ የታረዱት ካህናት፣ አሮጊቶች፣ ሽማግሎችና ሕፃናት ነበሩ። ከዚህ ወረራ ወዲህ ሌላው ቀርቶ ከልብ ሲስቁ የታዩበት ቀን አልነበረም ይባላል። ደጃዝማች ማሩ በዚህ ምክንያት ከዳሞት እስከ ወገራ ከሱዳን ጠረፍ እስከ ፍርቃ በር የነበረ ሰራዊታቸውን አከታትለው ለዘመቻ ሲነሱ፣ ደጃች ጎሹም የጎጃምን ጦር ይዘው ተነሱ። እሳቸው ለዘመቻ መነሳታቸውን ሲያውቁ የሰሜኑ ደጃች ውቤ ከጠላቶቻቸው ጎን ተሰለፉባቸው። ውቤ ይህን በመሥራታቸው ብዙ የሚወቀሱበት ምክንያት ሲኖር ይቅርታ የሚያስደርግላቸው ጥቂት ምክንያትም አላቸው። ደጃዝማች ማሩ ከደጃች ውቤ አባት ከደጃዝማች ኃይለ ማርያም ጋር አንድ ሆነው ደጃች ጎሹን ሲወጉ ከቆዩ በኋላ እንደገና ካሁኑ ባላጋራቸው ከራሲማም ጋር ተባብረው የድሮ ጓደኛቸውን ወግተው ጎንደር ጥግ በተደረገ ውጊያ ላይ ገድለዋቸዋል። ነገር ግን ከዚህ በኋላ ደጃዝማች ማሩ አባታቸው ሲሞቱ በራሲማም ጦር ተማርከው ታስረው የነበሩትን ውቤን እንዲለቁላቸው ጠይቀው ከተለቀቁ በኋላ የሰሜን ደጃዝማች አስደርገው ለቀቋቸው። በዚህም ሳይወሰኑ ቆይተው ልጃቸውን የወርቁ ሐማሩ እንዳሩላቸው። ይሁን እንጂ የአባታቸው የደጃች ኃይለ ማርያም ግዛት ከነበረው ክፍል ወገራንና በለሳን ለራሳቸው አስቀርተውባቸው ነበር። የደጃች ውቤ ከፍተኛ ምኞት በእነዚህ ሁሉ ውለታዎች ከሚገታ ይልቅ እነዚያን የቆዩ ቂሞች የእፍረት መከላከያ አድርገው በአጋጣሚ ዕድል እንዲጠቀሙ ገፋፋቸው። ደጃች ጎሹም ከነራሲማም ጋር ምንም ፍቅር ያልነበራቸው ከመሆኑም በላይ ደጃች ማሩ ያን የመሰለ እርዳታ ጥያቄ መልእክት አስተላልፈውላቸው ድሮ ከደጃዝማች ኃይለ ማርያም ጋር ሆነው የውጓቸውን ቂም ዘንግተው አብረዋቸው ተሰለፉ። የእነዚህን ታላላቅ መሳፍን ጦር ለመግጠም ሲነሱ ራሲማም በሥራቸው ከነበረው ጦር ምንም ሳያስቀሩ ከዚህም ጋር የደጃች ውቤ ጦር ተጨምሮላቸው ዘመቱ። ዋናውም ጦርነት በጎጃም ጠቅላይ ግዛት አመዳሚት በሚባለው ቀበሌ ልዩ ስሙ ኮሶበር በተባለ ቦታ ነበር። በዚህ ቦታ ላይ በተደረገው ጦርነት በሁለቱም በኩል የኢትዮጵያውያን ቆራጥነት አጉልቶ የሚያሳይ ጀግንነት ከታየ በኋላ ምንም እንኳን ደጃች ማሩ ራሳቸውን ዘምተው በዚህ ቀን ተሸነፉ ባይባሉ፣ ምንም እንኳን ደጃች ጎሹ የታወቁና የተፈሩ ጀግና ቢሆኑ፣ ድል እግዚአብሔር ስለሆነ የእኒህ ሁለት ኃያላን መሳፍንት ጦር
በራሲማም ጦር ድል ተመታ። ደጃዝማች ማሩና ደጃዝማች ጎሹ ጦራቸው እንደተሸነፈ ሲያዩ ወደ ኋላቸው ማፈግፈግ ጀመሩ። ደጃች ጎሹ ወደ መሃል ጎጃም ሲሸሹ፣ ደጃች ማሩም ወደ ደንቢያ ለመመለስ ፊታቸውን ሲያዞሩ ከጦርነቱ መካከል የቆየ አንድ ወታደራቸው በፈረስ እየጋለበ ወደ ደጃዝማች ማሩ ቀረበ። ምን አዲስ ነገር መጣ በል አሉ ደጃዝማች ማሩ። አሳዛኝ ነገር ደርሷል ጌታዬ አለ ወታደሩ። ያሳዛኙ ነገር አሁን ነው እንዴ የደረሰው? በይበልጥ የሚያሳዝን ነው ጌታዬ። እሱ ምንድን ነው? በዋግሹም ክንፉ በኩል ታለው ጦር ጋር ሲዋጉ የቆዩት ቀኛዝማች ከብቴ በጥይት ሙተዋል። ከብቴ? አዎ ጌታዬ። አይ ወጉ! የእኔ ከብቴ፣ የእናቴ ልጅ፣ ጓደኛዬ፣ ወንድሜ፣ አባቴ፣ መካሬ፣ ጌታዬ፣ አሽከሬ፣ ባሪያዬ፣ ከብቴ አሉና ደጃዝማች ወደ ጦር ሜዳ ፊታቸውን መለሱ። ልጅ ክንፉን ተማርከዋል አለ ወታደሩ። የቱ ክንፉ? አሉ ደጃዝማች ማሩ ልቡ እንደጠፋ ሰው ድንዘዝ ብለው። ክንፉ ኃይሉ፣ ክንፉ ኃይሉ፣ ክንፉ ኃይሉ፣ የወይዘሮ ወለተ ተክሌ ልጅ ክንፉ። ዛዲያ ምን ይዤ ልገባ ነው የምሸሸው? እግዚአብሔር አውቆ የፈጸመውን ዕድሜ ልቀጥል ነው አሉና ደጃዝማች ፊቱን ወደ አዞሮ ሰራዊታቸው ዞር ብለው እኔን ጌታችን ነው የምትሉ? ከእኔ ጋር ለመሞት የቆረጣችሁ ተከተሉኝ፣ ሽሽት የፈለጋችሁ ሽሹ። አሁን ወዳችሁ እንጂ ፈርታችሁኝ አትከተሉኝ። ማሩ የለም ሙቷል። ማሩ የሚባል ሰው ዳግመኛ አታዩ ብለው በፈረሱ እየጋለቡ ወደ ጦሩ ግንባር ተመለሱ። ወደ ዋግሹም ክንፉ ጦር ግንባር ሊጠጉ ጥቂት ሲቀር አንድ ልጅ እግር መኮንን ከጥቂት ወታደሮች ጋር ሆኖ የአንድ ሰው ሬሳ በቃሬዛ አሸክሞ ከኋላ የሚከታተሉትን ጠላት እየተከላከለ የደጃች ጎሹ ጦር ወደሚያፈገፍግበት አቅጣጫ ሲሄድ አገኙት። ሰውየውን ሲያዩት ድሮ አይተውት እንደሚያውቁት ሰው ድንግጥ አሉ። ከዚያም በላይ ደንግጠውና አዝነው ስለነበር እንኳን ከብዙ ጊዜ በፊት የረሱትን ፊት አይተው ሰው ሊያስታውሱ ከጥጋቸው የቆሙት ሰዎቻቸውን ስም እየጠፋቸው አዱኛን ሰንደቁ፣ ሰንደቁን ተሾመ፣ ተሾመን በሟቹ ወንድማቸው ስም ከብቴ እያሉ በመጥራት ላይ ናቸው። የከብቴማ ነገር አእምሯቸውን የያዘው እሱ ብቻ በመሆኑ በጥጋቸው ያለውን ሁሉ እየተሳሳቱ ከብቴ ይሉት ነበር። ስለዚህ ይህ ሰው እንደሚያውቁት ያህል ቢያስደነግጣቸውም ለይተው ሊያውቁት አልቻሉም። ቢሆንም ከእርሱ ገጽ ሌላ የተያዘው ሬሳ ምናልባት የደጃች ጎሹ እንዳይሆን ብለው ተጠራጠሩ። መቼም የማንም ተራ ሰው ሬሳ እንደዚያ ካለው ፍጅት መካከል ታስቦ አይነሳ። ወንድሜ ይህ የማን ሬሳ ነው አሉ ደጃዝማች ልጅ እግሩን መኮንን እየተመለከቱ። ደጃዝማች ማሩ ይርሱት እንጂ ሰውየው አልረሳቸውም ስለነበር የዚህን ሟች ስም ሲነግራቸው ምን ያህል እንደሚሳቀቁ ተሰማው። መቼስ ጌታዬ ምን ይደረግ፣ መቼም የጦርነት ፍሬ ይኸው ነው። በአንድ ቀን ውሎ በአንድ ቀን ሰዓት ተስንቱ ወንድም፣ ተስንቱ ጓደኛ፣ ተስንቱ ወዳጅ መነጠል ነው። ለጌታ ይህ ነገር አዲስ እንደማይሆንብዎት ባውቅም ዛሬ የተሁሉ ይበልጥ በጣም እንደተጎዳ አውቃለሁ። አሁንም ጌታዬ እርሶን ካገኘሁ ሰዎችን ይዘዙና ወደ አገራቸው አስልከው ያስቀብሯቸው። አይኔ እያየ የከብቴ ሬሳ በኢማም አረመኔዎች አይሰለብም ብዬ ነው ከጦርነቱ ወጥቼ አስነሳኋቸው። እኒያ ደግ ወንድሞ ከብቴ ናቸው። ጌታዬ ቢረሱኝ ምን ያረሳሁትም። አንድ ጊዜ የቤቶ ሰው ነበሩ። ቀኛዝማችን የማውቃቸውና ልወዳቸውም የቻሉት በዚያ ጊዜ ነው እያለ አስተዛዝኖ ነገራቸው። መሞቱን ሰምቼ ነበር፣ ግን ሬሳውን አገኛለሁ ብዬ ተስፋ አልነበረኝም። እግዚአብሔር ዋጋህን ይክፈል ወዳጄ። በእኔ ቤት ኑረስ መቼም አሳዝኝህና አስቀይም ይሆናል እንጂ ደስ አሰኝቼ ይሆናል ብዬ አላስብም። መቼም እንግዲህ ሙት ነኝ፣ ማረኝ ጌታዬ፣ ጥንት በበደልሁ ይቅር በለኝ አሉ ደጃዝማች ማሩ እንባቸውን እያፈሰሱ። ጌታዬ እኔ ምንም አልበደሉኝም፣ እኔ ነኝ የከዳሁት። ቢሆንም ክዳት አይደለም፣ ተኩነኔ ነው ያዳንኮ። እርሶም አልበደሉኝም። እርሶ ባስተማሩ ሥርዓት ነው ሰው ሆኜ ደረጃ ያገኘሁት። ይበሉ ጤና ይስጥልኝ፣ ቀኙን ይስጦት። ከዚህ በኋላ ሬሳው የተያዘበትን ቃሬዛ መሬት ላይ እንዲያርፍ አስደረገና ወደ ደጃች ማሩ ሰዎች መለስ ብሎ አንሱና ወደ ደንቢያ እንዲሄዱ አድርጉ። የከብቴ አጽም የትም መውደቅ የለበትም፣ ክቡር አጽም ነው አለ። ወዳጄ ስምህ ማን ነበር አሉ ደጃዝማች መኮንኑን ትክ ብለው እያዩት። ጌታዬ ይረሱታል፣ ብቻ አሽከሮ ነበርኩ።
አለና መኮንኑ ከነሰዎቹ የደጃዝማች ጎሹን ሰራዊት ተከተለ። ደጃዝማች ከፈረሳቸው ወርደው ከቀኛዝማች ከብቴ ሬሳ ላይ የተደረበውን ኩታ ገለጥ አደረጉት። ሬሳው ከራሱ ላይ የአንበሳው ጎፈር ወድቆ ከመቅረቱ በቀር አብደላ ከኒውንና ልምዱ እንደለበሰ ነበር። ሰማያዊ አብደላ ከኒው በደም ተለውሷል። የቀኛዝማች ከብቴ ሬሳ ፊት ከደህናው ከብቴ ፊት በጣም ጠቆር ብሎ ይታይ ነበር። አይኖቹም እንደተገለጡ ባሻገር የሚያይ ሰው አይኖች መስሉ ነበር። ጌታዬ በላትቄ መኝ ይከተልሃለሁ አሉ ደጃዝማች ማሩ። ዝቅ ብለው የሬሳውን አንገት እቅፍ አድርገው አፉን ሳሙትና ኩታውን መልሰው አልብሰው በሉ አንሱና ውሰዱት ብለው በፈረሳቸው ላይ ጉብ ብለው ወደ ዋግሹም ክንፉ ጦር ግንባር ጋለቡ። ብዙ ወታደርም ተከትሏቸው ሄደ። የማሩ ጀግንነት ለኢትዮጵያ ምዕራባውያንና ሰሜናዊ ጠረፍ ታላቅ የብረት ምሽግ ነበር። ደጃዝማች ማሩ ምንጊዜም የታወቁ ጀግና ነበሩ። ይሁን እንጂ በዚህ ቀን የሰሩት ጀግንነት ለጀግንነት ታሪካቸው አክሊል ነበር። ከጥቂት ሰዎች ጋር ሆነው ወደ ዋግሹም ክንፉ ጦር መሃል ከጥቂት ሰዎቻቸው ጋር ሆነው ወደ ዋግሹም ክንፉ ጦር መሃል ከነፋስ ጋር በሚወዳደር ግልቢያ ሩጠው ገቡ። እርሳቸው ከፈጁ ሰው ሌላ የዋግሹም ሰራዊት ነፍሱን ሳያውቀው እርሳቸውን ያገኘ እየመሰለው በየአቅጣጫው ሲተኩስና ጦር ሲወረውር እርስ በርሱ የተጠራረገው ሰው በጣም ብዙ ነበር። በዚያ ሁኔታ በጠላታቸው መካከል ሆነው ሲዋጉ ከራሳቸው ከዋግሹም ክንፉ በተተኮሰ ጥይት ተመተው ወደቁ። በጦርነቱ ላይ የነበሩ ሰዎች የደጃዝማች ማሩን ጀግንነት በሚናገሩበት ጊዜ ዋግሹም ክንፉ በጥይት የመቷቸው ፊት ለፊት ቆመው ተጋጥመዋቸው ሳይሆን ጥይቱን አጉርሰው ሲሸሹ የጠመንጃው አፈሙዝ ወደ ኋላቸው አድርገው ለማስፈራራት ለኋሊት ሲተኩሱ በአጋጣሚ አግኝተዋቸው ነው ይላሉ። ያም ይሁን ይህ ታላቁ መስፍን ደጃች ማሩ እረኛ እንደተነበየው ከእውነተኛው አመድ ላይ ባይወድቁም አመዳሚት በተባለው ቀበሌ ላይ ወደቁ። ከጎጃምና ከበጌ ምድር ግዛት ቆርጠው ወስደው ማሩ የገዙትን ክፍለ ሀገር ከእርሳቸው በፊት የገዛው ስለሌለ እስከ ዛሬ ድረስ ማሩ ቀመስ እየተባለ በመጠራት ለእኒያ የማይበገሩ ጀግና፣ ለእኒያ ጨካኝ፣ ለእኒያ ግፈኛ፣ ለእኒያ ደረቅ ክርስቲያን፣ ለእኒያ ለወዳጁ ሞት፣ ለእኒያ ገናና መስፍን፣ ለእኒያ ተቆርቋሪ ሰማዕት ከታላቅ የድንጋይ ሐውልት ይበልጥ መታሰቢያ ሆኗቸው ይኖራል። የደጃዝማች ማሩ ሞት በደንቢያ እንደተሰማም አልቃሽ እንዲህ ብላ ሰቀሰችላቸው። የደንቢያ መኳንንት የደንቢያ ወይዛዝርት ጠጅ እንዳያምራችሁ፣ ጎጃም ላይ ተደፍቷል ወለላው ማራችሁ። እንደዚሁም ጮማ ዳግም እንዳያምራችሁ፣ በሰቆጦች ታርዷል መመኪያው ከብታችሁ። ማሩን ስታማሩት ጨካኝ ነው ብላችሁ፣ ሐዘን መቻል አቅቶት ይኸው ሞተላችሁ። አላየሁም ብሎ ሕዝቡን ሲያስለቅስ፣ ለሚያምነው ጌታው እንደ ክርስቶስ ማሩ ሄደ ለሕዝብ ደሙን ለማፍሰስ። መስፍን ነው ስንለው የሞላው ሀብታም፣ እሱስ ለካ ኑሯል እንዲህ ስስታም። ስንት ከብት ሞልቶለት በደንቢያ ብረት፣ አንዱን ከብቴም ብሎ ደረሰ ከሞት። ግብጾችና አረቦች እንዲያ ሲፈሩህ፣ የቱርክን ባሻዎች እንዲያ ሲያፍሩህ፣ እስላም ክርስቲያኑ እንዲያ ሲፈሩህ፣ አማራ ኦሮሞ ሲርድ በስምህ፣ አምቻ ደፋር ነው ዛሬ አዋረድህ። የጎጃም መኳንንት የምዕራብ በርህን ጠረው በጠና፣ የጎንደር መኳንንት የምዕራብ በርህን ጠረው በጠና፣ ብርቱ መከታቸው ዛሬ ወድቋልና። ዓለም ሲንቀጠቅጥ ለቱርኮች ሥልጣን፣ ይገረም ነበረ ታላቁ መስፍን። እንኳን ጦሩን ከቶ ራሱ ዘምቶባቸው፣ ስሙ ብቻ ነበር የሚያሸብራቸው። እናንተ ሞኛ አበሾች ሁልጊዜ እርስ በርሳችሁ ስትተራረዱ፣ እስቲ ጉዳችሁን አይታችሁ ፍረዱ። አመቾች ከድተውት ቢወድቅ መስፍኑ፣ አይገርማችሁም ወይ አረቦች ሲዘፍኑ። ደጃዝማች ማሩ በኮሶበር ጦርነት ላይ ከወደቁ በኋላ ሰራዊታቸው በያለበት ተበታተነ። በዚህም ጊዜ ልጅ ኃይሉ ማንነታቸውን ሳያስታውቁ ከጥቂት ፈረሰኞች ጋር ወደ ጎንደር መጥተው ለወይዘሮ አትጠገብ ብዙ የገንዘብ እርዳታ አድርገው ካሳን ወደ ቋራ ሊወስዱ ፈለጉ። ወይዘሮ አትጠገብም በካሳ መለየት ከማንኛውም ነገር የከበደ ሆኖ ስለታያቸው ሞታለሁ እንጂ አልሰጥም አሉ። አብሬው ልውሰድሽ ቢሏቸውም እንግዲህ ለስንቱ ዕድሜ ነው በማላውቁ ሀገር ሄጄ መሞት፣
በጭራሽ አላደርገውም አሉ ወይዘሮ አትጠገብ። ዛዲያ አንቺን ቤት አልሻሽ ከሁሉ ሰደዋ አሉ ልጅ ኃይሉ። እንዴት አድርጌ ሰደዋለሁ? እኔስ እንዴት አድርጌ ተዚህ ሕፃንና አሮጌው በየቀኑ ተሚታረድበት አካባቢ ጥየው ይሄዳለሁ? ተዛሬስ መንገድ ባጣ ሁሉንም ሞክሬ ቢያቅተኝ ዝም ብዬ ቆየሁ። አሁን ደግሞ ተዚህ ትቼው ሄዳለሁ። በዚህ ሁኔታ ልጅ ኃይሉና ወይዘሮ አትጠገብ ሲጨቃጨቁ ከቆዩ በኋላ ወይዘሮ አትጠገብ የሀብታቸውን እየመነመነ መሄድና የጉልበታቸውን መዳከም በማየት ካሳ ከአባቱ ጋር እንዲሄድ እያለቀሱ ተስማሙ። ካሳም ከአባቱ ጋር መገናኘቱ ደስ ሲለው እናቱን ትቶ መሄዱ ደግሞ አንድ ታላቅ ጭንቀት ሆነበት። ይሁን እንጂ በማንኛውም መንገድ ተብሎ ካሳ ከአባቱ ጋር ወደ ቋራ ለመሄድ ተነሳ። ወይዘሮ አትጠገብም ካሳንና እነ ልጅ ኃይሉን ለመሸኘት እያለቀሱ ከቤት እንደወጡ እንግዲህ በአሁን አንዳንድ ጊዜ ተሰው ጋር እየላኩ እንኳን እንዳየው ያደርጉልኛ አሉ። እንዴ ይሄማ እንዴት እከለክልሻለሁ? እናትና አንድ ልጅ አላይች ለመኖር ሆዴስ እንዴት ይችላል? ለዚያውስ ያንቺን ልብ እያወቅሁት አሉ ልጅ ኃይሉ። እናትና ልጅ ተመልካችን ጨምሮ በሚያስለቅስ እንባ ተለያይተው ካሳ ከአባቱ ጋር ወደ ቋራ ወረደ። በመንገዱ ላይ እንዳሉ ልጅ ኃይሉ ለካሳ ይሄ ተንከል ይባላል፣ እኛ ማዶ ጣቁሳ ነው፣ ጣና አሁን ሊጠፋን ነው እያሉ ብዙ ነገሮችን እያሳዩ ሲሄዱ የእናቱ ሁኔታ እየመጣ ይታየውና እንባው ባይኑ ይሞላል። በተለይ ፊቱን ወደ ኋላው መለስ ሲያደርግ ጎንደር በስንት ተራራዎችና ኮረብታዎች ተጋርዶ ወደ ኋላ እየቀረ እናቱ አይኖቻቸውን በእነሱ ጀርባ ላይ ተክለው ቆመው እያለቀሱ እንደቀሩት ትዝ ይለውና የተቋጠረ እንባው ዱብ ዱብ ይል ነበር። ልጅ ኃይሉም ሆዱ በእናቱ ነው ወጥቶ ያለው፣ እናቱ እንባዋን አጉርፋ ማታክስ ሰው ናት፣ ይሄ ደግሞ የዘር ሆኖበት የሚያደርገውን ታያላችሁ እያሉ አብረዋቸው ለነበሩ ሰዎች ይናገሩ ነበር። በዚህ ሁኔታ ተጉዘው ቋራ እንደደረሱ ያን የመከራ ጊዜ ልጃቸውን ከዘመዶቻቸው ሁሉ ጋር አስተዋወቁ። በቤታቸው ለጥቂት ወራት ካስቀመጡት በኋላ በጣቁሳና በቋራ መካከል በሚገኘው ማኅበረ ሥላሴ በሚባለው ገዳም በቸንከር ቤተ ክርስቲያን ጀምረውት የነበረውን ትምህርት እንዲከታተል በዚያው ተማሪ ቤት አስገቡት። ካሳ ካለው የተፈጥሮ ንቃትና ቅልጥፍና በላይ የትምህርት ተቀባይነት ስጦታው እገሌ ይመስለዋል የማይባል ነበር። ዳዊት በሙሉ በቃሉ አጥንቶ የሚያንበለብለው ገና ቸንከር ተክለ ሃይማኖት ሳለ ነበር። የንባብ ችሎታው፣ የዜማ አቀባበሉ፣ ቅኔ ካወቀ በኋላ የግዕዝን ቋንቋና የቅኔን ምስጢር እጅግ ጠልቆና ዘልቆ ማወቁ፣ ለዚህም ረጅም የትምህርት ጊዜ አለመፈለጉ በገዳሙ ባሉት የተማሩ ሰዎች ዘንድ እንደ ልዩ ሰው ሆኖ ከመገመት አድርሶት ነበር።